ሰላም እንዴት ናችሁ? ውድ የጽጌ ሃውስ ቤተሰቦች እንኳን ደህና መጣችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ። ሀሳብ አስተያየታችሁ ስለሚጠቅመኝ ላይክ በማድረግ ቤተሰብ ሁኑ፣ ኮሜንትም ጻፉ። ሰብስክራይብ ግን አድርጉ። ሰብስክራይብ እያደረጋችሁ አይደለም። ዛሬ እናት አባት ያላሳደገው ልጅ ወይም ደግሞ አባት የሌለበት ቤተሰብ ልጅ ጥሩ ማንነት የለውም የሚል አንዲት እህታችን ይመስለኛል ዩቲዩብ ላይ የምትሰራ ልጅ ናት። ሚዲያው ትላንትናና ዛሬ ትንሽ ሲቀባበሉ ታየው። አሁን ይሄ ነገር በመጀመሪያ ደረጃ አስተዳደግ ነው የሚወስነው። ሁለተኛ ሴት ማሳድጓቸው ብዙ ልጆች ውጤታማ ፍሬያማ አሉ። ስለዚህ ሴት እናት ብቻዋን ያሳደገችው ልጅ ጋጠወጥ ይሆናል ወይ ባለጌ ይሆናል ወይ ደግሞ ጥሩ ሞራል ግንባታ የለውም ብሎ ለመፈረጅ ትንሽ ይከብዳል። ምክንያቱም ብዙ ልጆች በእናታቸው ብቻ አድገው ትልቅ ነገር የደረሱ ሰዎች እናውቃለን። አባትን ብቻውን አሳድጎ ትልቅ ደረጃ የደረሱ ፍሬያማ የሆኑ ውጤታማ ብዙ ልጆች እናውቃለን። እና እናት አባት ያሳደገው ልጅ ጥሩ ነው። የሁለቱንም ፍቅር የሁለቱንም ነገር አግኝቶ ያደገ ልጅ ጥሩ ነው። እንደ ሰውም የምትደግፉት ነገር ነው። ግን በአንድም ሆነ በሌላ እናት አባት አንዱን ላያሳድግ ይችላል። በህይወት ባለመኖር ተጣልተው ተለያይተውም ሊሆን ይችላል። በብዙ መንገድ አይደለም የሚገለጽበት ብዙ ነገር ሊኖር ይችላል። ግን ጠቅለል አድርጎ ግን ሴት ያሳደገው ወይም ደግሞ አባት ያላሳደገው እናት አባት ያላሳደገው ልጅ ጥሩ የሞራል ግንባታም የለውም፣ ጥሩ ማንነት አይኖረውም ብሎ መፈረጅ ትንሽ ይከብዳል። ምክንያቱም ብዙዎች እንግዲህ እንደ አጋጣሚም ሆኖ ይሁን አላቅም፣ ብቻ በብዙ መንገድ እናት አባት ሙሉውን ሰው እያሳድጋል ብዬ አላስብም። ምክንያቱም በአንድም ሆነ በሌላ ሰው አብሮ ሊኖር ይችላል፣ ሊለያይ ይችላል፣ በሞት መለየት ሊኖር ይችላል። በብዙ መንገድ ተለያይተህ ልታሳድግ ትችላለህ፣ ልታሳድግ ትችላለች። ስለዚህ ሁሉንም አብሮ መፍረድ ትንሽ ይከብዳል። ምክንያቱም ብዙ ጠንካራ እናቶች ፊዚካሊ፣ ሜንታሊ፣ በትምህርትም አካዳሚካሊም ጠንክረው አስተምረው አሳድገው ለቁም ነገር አብቅተው ፍሬያማ የሆኑ ሴት ጠንካራ እናቶች ስላሉ ትንሽ የልጅቱ ንግግር ከምን እንደሆነ ባላቅም ሙሉውን አልሰማውም፣ ግን ተቆራርጦ ሲዘዋወር ካየሁት ነገር አንጻር እና ብዙዎችን ደግሞ ስላስከፋም ብዙ ሴት እናቶች ጠንክረው ለልጆቻቸው መስዋዕት ከፍለው ያሳደጉ ጠንካራ እናቶች እንዳሉ እናውቃለን። እና ትንሽ እነሱን ያስቆጣ ይመስለኛል። ሴት እናት ያሳደገቻቸው ልጆችን ብዙ ትንሽ ተከፍተው ሲያወሩ ስለሰማው ነው። እና ሁሉንም መፈረጅ ይከብዳል። ስንት ጠንካራ ሴት እናት አለች ልጆቿን በብዙ መንገድ ብቁ አድርጋ የምታሳድግ አሳድጋም ለቁም ነገር ያበቃች ብዙ ጠንካሮች እናቶች ናቸው። ባልና ሚስትም እያለ እኮ ባል የውጩን ከውኖ ሲገባ እናት ቤት ውስጥ ያለውን ነገር ልጆቿን ከማሳደግ ልጆቿን ከመንከባከብ ልጆቿን በትምህርትም በብዙ ነገርም ብቁ እንዲሆኑ ብዙ የሚበረቱ እናቶች አሉና እሱን የነካ ይመስለኛል ይሄ ነገር። እኔም እንደ እናት ሳስበው እናት እንደመሆኔ ትንሽ ልክ አይደለም። ሌላው ትምህርት ሴቶች ሲማሩ አሮጋንት ይሆናሉ እስከተወሰነ ብቻ ቢማሩ የሚልም ነገር ጥያቄ ስታነሳ ሰምቻታለሁ። እና መማር ጥሩ ነው። ለብዙ ሴቶች እንደውም ሲማሩ ለውጥ ያመጣሉ። እኛ ሴቶች ታውቃላችሁ አይደለም፣ ብዙ የተሰጠን ጸጋ ያለን ሴቶች ነን። ይሄን ስል ወንዶች የላቸውም እያልኩ አይደለም። ግን ሴት ልጅ በተማረች ባወቀች ቁጥር እብሪተኛ ትሆናለች፣ ከባሏ በላይ ትሆናለች። ባሏን እኔ ነኝ አይነት ወሬም ሲነሳ ሰምቻለሁ። እና ይሄ ፍጹም የተሳሳተ ነው ብዬ ነው ማምነው። ምክንያቱም የተማረ ይብዛልን ነው የሚባለው። በዚህ ሰዓት ማወቅ ብዙ ነገር ይጠቅማል እንጂ አይጎዳም። ሲቀጥል ሁሉንም ጠቅለል አድርጎ ሴቶች ሲማሩ ሲያውቁ ገንዘብ ሲኖራቸው በብዙ ስራ ላይ ጫና መፍጠር ሲችሉ ባሎቻቸውን አይታዘዙም። እንደ ባል የባልን ቦታ ልተካ ይላሉ። ወንዱን የመጨቆን ነገር ያበዛሉ።
ምናምን የሚል ሀሳብም ሰምቻለሁ እና እሱ በብዙ የተሳሳተ ይመስለኛል ይሄ ነገር። ምክንያቱም አሁን 10 15 100 የሚሆኑ ሴቶች በዚህ ጉዳይ ላይ ካለፉ ሌላ ሚሊዮን ሴቶችን እንደማስቀየም ነው የሚሆነው። ምክንያቱም ብዙ ተምረው በብዙ እውቀት ያላቸው በብዙ ነገር ተምረው ስራ እየሰሩ ቤተሰቦቻቸውን እያስተዳደሩ ጥሩ የትዳር ህይወት ያላቸው ሰዎች ስላሉ የሆነ ሰው ወይም አንዲት ሴት ያንን ነገር አድርጋ ከሆነ ሁሉንም ጠቅልል አድርጎ መናገሩ ልክ ነው ብዬ አላምንም። ምክንያቱም እንደውም ሴት ልጅ ስትማር ስታውቅ ብዙ ነገር መፍጠር ትችላለች፣ መስራት ትችላለች። በብዙ ቤቷን፣ ህይወቷን፣ ልጆቿን፣ ትዳሯን፣ ስራዋን ማስቀጠል የምትችል ናት ብዬ ነው እንጂ ማምነው ስለተማረች ባሏን ትጨቁናለች፣ ስላወቀች እኔ የወንድም ቦታ ተካለሁ ወይም ደግሞ ባሌ እኔ በልጠዋለሁ በሚል ባሏን ዝቅ የምታደርግ በስራዋ፣ በቤቷ፣ በልጆቿ ጫና የምታደርግ ናት ብዬ አላምንም። ምክንያቱም ብዙ ሴቶችን እናውቃለን በብዙ ጫና ፈጥረው ሀገራቸውን ስራቸው ላይ በብዙ ሰርተው ለውጥ ያመጡ ሴቶች ስላሉ ሁሉንም ጠቅልሎ መናገር ትንሽ ይከብዳል ብዬ አምናለሁ። ሴት ልጅ ስትማር ብዙ ነገር ስታቅ ብዙ ነገር ትሰራለች፣ ብዙ ነገር ታሳካለች፣ ጠንክራ ወደፊት የምትል ናት እንጂ ሴት ስላወቀች፣ ሴት ስለተማረች፣ ሴት ገንዘብ ሲኖራት ብዙ ነገር መስራት ስትችል ቤቷን ቤተሰቧን ትንከባከባለች እንጂ የወንዱን ቦታ እኔ ካልተካው እኔ እንጃ። ማለትም ሊኖሩ ይችላሉ። አሁን ጠቅለልም እኔም ማድረግ አልችልም። ሊኖሩ ይችላሉ፣ ግን ውስን ሰዎች ላይ ያለውን ችግር ሙሉ ሰው ላይ አብሮ መዳመጥ እንዳይሆንብኝ። ሁሉንም ሰው እኩል ነው። ለምሳሌ አንድ ሰው አንድ እኔ ባጠፋ ሌሎች ሴቶች አብረው እንደ መወቀስ ማለት ነው ለኔ። ምክንያቱም ሴት ልጅ ስትማር ስታቅ እንደውም ብዙ ነገር ትለውጣለች፣ ብዙ ነገር ትከውናለች። በብዙ መንገድ ለትዳሯ ለህይወቷ ጥሩ ነገር ታመጣለች ብዬ ነው ማምነው እንጂ ሴት ልጅ ስትማር፣ ሴት ልጅ ሲኖራት፣ ሴት ልጅ እውቀት ስትገበይ የባሏን ቦታ ተክታ ባሏን የመጨቆን እሷ የበላይ የመሆን ናት ብዬ እኔ ለማውራት ይከብደኛል። ምክንያቱም ብዙ ሴቶችን አውቃለሁ እኔ በግሌ በትዳራቸው ስኬታማ፣ በህይወታቸው ስኬታማ፣ በስራቸው ስኬታማ፣ ልጆቻቸውን ሲያሳድጉ ስኬታማ፣ በብዙ ነገር ጠንክረው ከፊት የሚቆሙ ያን ስል ከባሏም ከስራዋም ከልጆቿም ከማህበራዊ ህይወታቸው በብዙ መንገድ ጥሩ የሆኑ ብዙ የተማሩ ሴቶችን አውቃለሁ እና አብሮ ሁሉንም ማለት ትንሽ ይከብዳል እና አንዳንድ ጊዜ ሶሻል ሚዲያው ጥሩ ያመጣልን ጥሩ ፕላትፎርም ሆኖ ሳለ የምንጠቀማቸው የሆነ ሰው ለመጉዳት ወይ ደግሞ አንድ ሴት አስከፍታን ከሆነ ምንናገረው ንግግር ብዙዎችን ሊጎዳ ስለሚችል አንድ ችግር ያለባትን ሰው መዘን እገሌ ችግር አለበት ብሎ መናገር ይሻላል እንጂ ሁሉንም ሰው 5 10 100 ሰዎች ሊሆን ይችላሉ ያጠፉት፣ ግን አብረን ግን ሁሉንም ሰው ብሎ መናገር ትንሽ ይከብዳል። ምክንያቱም አሁን ላይ የጀምላ ጭፍጨፋ እየበዛ ስለሆነ፣ ጭፍጨፋ ስል ይቅርታ ለቃሉ የሆነ ሰው ሲያጠፋ ያን ሰው ብቻውን አይደለም ምንናገረው አይደል፣ የመጣበትን አካባቢ ክልል ሊሆን ይችላል፣ ከተማ፣ ማንነቱን፣ ቋንቋውን፣ ሃይማኖቱን አብረን ያን የመጣበትን ማህበረሰብ መናገር እሱ ፍጹም ተገቢ አይደለም። ምክንያቱም አንድ ሰው ያጠፋው ሰው ያ ሰው ብቻውን ሁላ አባት እናት መጠራት የለበትም። ያ ሰው ያጠፋው ሰው ተነስቶ እገሌ እንደዚህ አድርጓል፣ ይሄ ስህተት ነው፣ ይሄ ቢስተካከል ማለት መልመድ አለብን። አሁን እህትም ያወራችው አላቅም እዚህ ሶሻል ሚዲያ ላይ ዩቲዩብ ላይ ምናምን ትሰራለች። በደንብ እኔ አልከታተላትም፣ ግን ተቆራርጦ ካየሁት ነገር ብዙዎችም አስቆጥቷቸው ስላየሁ ነው። እንደ እናትም እኔም እናት እንደመሆኔ ማወራው ነገርም ስላለ በዚሁ መልእክቴ ማስተላለፍ ፈልጌ ነው። ምክንያቱም እናት ጠንካራ እናት ብዙዎች አሉ። በብዙ ሰርተው ተምረው ተለውጠው ለልጆቻቸው ለህይወታቸው ደፋ ቀና ብለው አሁንም የሚያስተዳድሩ አሉ ልጆቻቸውን፣ ህይወታቸውን፣ ስራቸው ላይ ጎበዝ ሆነው ከዚህ በፊትም የነበረ ነው እና ሁሉንም ጠቅለል አድርጎ መናገር ትንሽ ይከብዳል። እንግዲህ እሷም ሴት ስለሆነች ይሄ ነገር ቆይቶ በደንብ
እንደምትረዳው ተስፋ አረጋለሁ። ግን አብሮ ጠቅልሎ መናገር ሁሉንም ሴት ልክ ነው ብዬ አላምንም። የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ስለምትከታተሉኝ አመሰግናለሁ። ሰብስክራይብ አድርጉ።